ሰላም እንዴት ናችሁ? የአንድ ፓርቲ ወይም የአንድ ድርጅት የበላይነት ወይም አምባገነንነትን እንዲስፋፋ ቀጥ አድርጎ የያዘውን የህገ መንግስት አንቀጽ 56ን በተመለከተ የማሻሻያ ሀሳብ እንዲሰጥ የህዝብ ማዕበል ድምፅ ጥሪ ነው። በዚህም የአንቀጹ ዋና ዓላማው በሁለት መስመር የተዘጋጀች አንቀጽ ናት፣ ግን ለሀገራችን እጅግ ቀዛፊና አደገኛ አንቀጽ መሆኗን ስለተረዳሁኝ ይህንን ለህዝብ በማሳወቅ ለመንግስትም ሆነ ለምክክር ኮሚሽኑ በህዝብ ድምፅ ለማሰማት ያቀረብኩት የአንቀጽ ዝርዝር ነው። አንቀጹም እንደዚህ ይላል። በምክር ቤቱ አብላጫ መቀመጫ ያገኘ የፖለቲካ ድርጅት የፌዴራሉን መንግስት የህግ አስፈጻሚ አካል ያደራጃል፣ ይመራል ይላል። እዚህ ጋር ነው ትልቁ ሁሉንም ነገር ለአንድ ፓርቲ አሳልፎ የሰጠ ማለት ነው። በምክር ቤቱ አብላጫ ድምፅ አገኘ ማለት ህወሓት ከዚህ ቀደም ይህንን ህገ መንግስት ሲያጸድቅ ህዝብን ጠፍንጎ ለመያዝ የተጠቀመበት እጅግ ከባድ አንቀጽ ነች። ምክንያቱም በምክር ቤቱ ማንኛውንም ህግ ሲጸድቅ በአብላጫ ድምፅ መሆኑን ቀድሞ ስለተረዱ በምክር ቤት ውስጥ ትልቅ ቁጥር የያዘ ፓርቲ ሀገር ያስተዳድራል አለ። ስለዚህ ህግ ያወጣሉ፣ ህግ ያጸድቃሉ፣ እራሳቸው ያስተዳድራሉ። ስለዚህ አምባገነንነትን የፈጠረው ትልቁ የህገ መንግስቱ አንቀጽ 56 መሆኑን ተገንዝበን እዚህ ላይ ትኩረት ተሰጥቶ መንግስትና የፓርላማው እንዲለያይ ነው ዋናው ጥያቄያችን ማለት ነው። መንግስትና ፓርላማ መለያየት አለበት። መንግስት በአብላጫ የምርጫ ጣቢያዎች ላይ ተወዳድሮ ካሸነፈ መንግስት ይሆን። እኛ ከማንኛውም ፖለቲካ ድርጅት ወይም ግለሰብ ጋር ችግር የለብንም እንደ ህዝብ ማለት ነው። ግን ፓርላማ ግን አንድ ፓርቲ የትኛውም ፓርቲ ይሁን የገዢውን ፓርቲ ይሁን ሌሎች ፓርቲዎች ለብቻቸው ድምፅ በራሳቸው የሚወስኑበት አቅም ሊኖራቸው አይገባም። ያ ነው አምባገነንነትን የሚመጣው። ማንኛውም ፓርቲ አብላጫ ድምፅ ይዞ ድምፅ ብቻውን የሚወስን የሚሽር የሚያጸድቅ ከሆነ አምባገነንነትን ያመጣል ማለት ነው። ሀገራችን ላይ ትልቁ ለእልቂት ለጦርነት የዳረገው ይሄ ነው። የአንድ አካል የበላይነት መንጸባረቅ ማለት ነው። ይህንን ነው እኛ አሁን እየተቃወምን ያለነው። ስለዚህ ፓርላማ አንቀጽ 56 ተሻሽሎ ፓርላማ ላይ ቢያንስ የአንዳንድ ፓርቲ ከፓርላማ ወንበር ከ1/3 በላይ መወዳደር እንዳይችል ሊደረግና ሁሉም ፓርቲዎች የሚሳተፉበት አብዛኛው ፓርቲዎች ቢያንስ በሀገራችን ከ100 በላይ የፖለቲካ ፓርቲዎች አሉ። ከእነሱ ቢያንስ ከ20 እስከ 30 ያለ ፓርቲ ቢገባ ብሔር ብሔረሰቦች ቢገቡ ቢያንስ ያንዳንዱ አሁን ለምሳሌ ህገ መንግስቱ ይላል የብሔር ብሔረሰቦችና ህዝቦች ነው ይላል። ግን አንድም ብሔር በድምፅ የሚሰጥበት የለም። ብሔር ብሔረሰቦች ወንበር ያላቸው በፌዴሬሽን ምክር ቤት ነው። ግን ህዝብ የሚጸድቀውና የሚወሰነው ግን በፓርላማ ነው። ስለዚህ ፓርላማ ላይ አንድም ብሔር የራሱን ውሳኔ የሚወስንበትም የሚከራከርበትም የሚሽርበትም ድምፅ ወደ 80 የሚሆኑ ብሔሮች አሉ። ሁሉም ወንበር ሊኖራቸው ይገባል። ብዙን ያሳተፈ አንድ አካል ተጠያቂ ሊሆን የሚችልበት ቢያንስ ገዢ ፓርቲ ብቻውን የሚያስተዳድር ከሆነ የፓርቲው መሪ ራሱ ነው፣ የሀገሪቱም መሪ ራሱ ነው። ስለዚህ ማን ነው ጥያቄ ስለማይኖር ይህንን ነው አሁን አብራርተን ወደ ስራ መግባት ያለብን ብዬ የማስበው። ይሄ በፓርላማ ብቻ አይደለም፣ በክልል ፌዴሬሽን ምክር ቤትም ያስፈልገዋል። የክልል ፌዴሬሽን ምክር ቤት በአንድ ፖለቲካ ፓርቲ ነው እየተመራ ያለ እና ብዙዎቹን ያሳተፈ በክልሉ ያሉ ፖለቲካ ፓርቲዎችን ያሳተፈ ጠቅላላ ቢሆን በየክልሉ ያለው በዚህ ደረጃ ቢሰማራና ቢዋቀር አገሪቷ ወደ ሰላም ትመጣለች። ለምሳሌ የኦሮሚያ ክልል ብንወስድ የኦሮሚያ ክልል ምክር ቢሮ የያዘው የብልጽግና ፓርቲ ብቻ ነው። ግን በውስጡ ብዙ አሉ፣ እነ ኦነግ፣ ኦፌኮ፣ ኦላን የመሳሰሉ በርካታ ፓርቲዎች አሉ። ሁሉንም ያሳተፈ በጋራ የሚወስኑበት ክልል ቢሆን አማራ ክልልም እንደዛው፣ ትግራይም ሁሉም ጋር እንደዛ ቢሆን አገሪቷ ወደ ሰላም የምትመጣበት ነገር አለ። ይህንን ድምፅ ነው ለማሰማት ይህንን ያዘጋጀሁት። ሁላችሁም ይሄ እንደደረሳችሁ ለመላ ኢትዮጵያና ትውልደ ኢትዮጵያን እንዲደርስ ሼር አድርጉ። በተደጋጋሚ ሼር አድርጉ። ሀሳቡን የምትደግፉ ደግሞ ሰብስክራይብ፣ ፎሎ እና ላይክ በማድረግ ተቀላቀሉን። በቀጣይ ደግሞ የእያንዳንዱ ፖለቲካ ፓርቲዎች የተገደቡ ናቸው። ቢያንስ ከ100 በላይ ፓርቲዎች አሉ። ከ96% በላይ የሚሆኑ የፖለቲካ ፓርቲዎች ከ1/3 በታች ነው መወዳደር የሚችሉት። ራሳቸውን ገድበው ነው ያሉ። ይህንን በቀጣይ ርዕስ ይዤ ሌላ ፕሮግራም የምሰራለት ይሆናል። 1% የግል ቢሆኑ 2 ወይ 3% የማይሞሉ ናቸው በአጠቃላይ ለአምባገነንነት የሚሄዱት ማለት ነው። ስለዚህ እነዚህ ወደ አብላጫው ድምፅ መጥተው ተገድበው እንዲሰሩ ይህንን ለማመልከትና የህዝብ ጥሪ ለማድረግ ነው። ብዙዎቻችሁ የቪዲዮ የደረሳችሁ ሼር በማድረግ ለመላው ኢትዮጵያና ትውልደ ኢትዮጵያን እንዲደርስ በማድረግ ሀሳብ
ሀሳባችንን እንግለጽ። ለዛሬ እዚህ ላይ ብቃን። አመሰግናለሁ።